ብዙዎች ቶዮታና ሆንዳን የሚገዙት በጥንካሬያቸው ብቻ ነው ብለው ያስባሉ። ነገር ግን አንደኛው ኩባንያ ለመንዳት ደስታ፣ ሌላኛው ደግሞ ለኪስዎ ሰላም ተብሎ እንደተሰራ ያውቃሉ? ከመግዛታችሁ በፊት ማወቅ ያለባችሁ ምስጢር እዚህ ጋር ነው። ቶዮታ ትኩረቱ ጥንካሬና ወግ አጥባቂነት ላይ ነው። የእነሱ የኢንጂነሪንግ ፍልስፍና መኪናው ከ10 ዓመት በኋላም ልክ እንደ መጀመሪያው ቀን እንዲሰራ ማድረግ ነው። ለዚህም ነው እንደ ኮሮላና ካምሪ ያሉ ሞዴሎች እጅግ ለስላሳ ሰስፔንሽን፣ ጸጥ ያለ ካቢንና ብዙም የማይቀያየር ዲዛይን ያላቸው። ቶዮታን ሲገዙ የሚገዙት መኪና ብቻ ሳይሆን ለረጅም ዓመታት አብሮት የሚኖር ታማኝ ጓደኛ ነው። በተቃራኒው ሆንዳ የአሽከርካሪዎች መኪና በመባል ይታወቃል። የሆንዳ መሐንዲሶች መኪናው ስፖርታዊና ንቁ እንዲሆን ይፈልጋሉ። የመሪው ታዛዥነት እጅግ ፈጣን ነው። ሞተሮቻቸውም ከፍተኛ ዙር መሽከርከር ይወዳሉ። እንደ ሲቪክ እና አኮርድ ያሉ መኪኖች የፈረስ ጉልበታቸው ከቶዮታ ጋር ተመሳሳይ ቢሆንም መንገድ ላይ ሲነድ ግን ይበልጥ ንቁና ከመንገዱ ጋር የተሳሰረ ስሜት ይሰጡዎታል። በቴክኖሎጂ ረገድ ቶዮታ ቀደም ብሎ ወደ ሃይብሪድ ዓለም ሲገባ፣ ሆንዳ ደግሞ የነዳጅ ሞተሮቹን ይበልጥ በማዘመንና ቅልጥፍናቸውን በመጨመር ላይ ያተኩራል። በአጭሩ ቶዮታን የሚመርጡት ስጋት የሌለበት ጉዞና ምቾት ሲፈልጉ ነው። ሆንዳን የሚመርጡት ደግሞ መንዳትን ለማጣጣምና ፍጥነትን ለሚወዱ ነው። ሁለቱም የገንዘብ ዋጋቸው የማይወድቅ ወይንም ሪሴል ቫልዩ ብርቱዎች ናቸው። ታዲያ ለእርስዎ የትኛው ይበልጥ ይስማማዎታል? የቶዮታ ምቾት ወይስ የሆንዳ ስፖርታዊ ስሜት? ምርጫውን በኮሜንት ይንገሩኝ። ለተጨማሪ የመኪና መረጃዎች ፎሎ ማድረጋችሁን እንዳትረሱ።